ለስራ ብሎኝ በላኩለት ብር እሱ ተሞሸረበት። ጊዜ ይቀረኝ በቅርቡ እመጣለሁ አታስብ እሺ። እሺ ሰላምዬ። 35 ዓመቴ ነው። አረብ ሀገር ነው የምኖረው። ወደዚህ ሀገር ከመጣሁ 9 ዓመት ሆኖኛል። ፈጣሪ ይመስገን ጥሩ ሰዎች ናቸው የገጠሙኝ። በጣም ይወዱኛል፣ ይንከባከቡኛል። የክፍለ ሀገር ልጅ ነኝ። የቤተሰቦቼንም የራሴንም ህይወት ለመለወጥ ቆርጬ ነበር ከሀገር የወጣሁት። ደግሞ ፈጣሪ ረዳኝ። ለቤተሰቦቼ ሀገራችን ላይ እንደ አቅሜ ጥሩ ቤት ሰርቼላቸዋለሁ። ለራሴም አዲስ አበባ ላይ ኮንዶሚኒየም ገዝቻለሁ። እስካሁን 3 ጊዜ ወደ ሀገሬ ተመልሻለሁ። የፍቅር ህይወት ምናምን አልነበረኝም። ምክንያቱም እዚህ ያሉ እህቶቼ የሚደርስባቸውን ነገር ስለምሰማ በጣም ነበር ምፈራውና ራሴ ማሸሸው። አበሾችም አሉ። በጣም ደስ ይላል ሰላምዬ በእውነት። ከጥቂት ጊዜ በኋላ ግን ቤተሰቦቼ አግቢ፣ ወደ ሀገርሽ ግቢ ምናምን እያሉ ጨቀጭቁኝ። እኔም ብዙ አስቤበት እሺ ብዬ በአክስቴ ጓደኛ ምክንያት ከአንድ ሰው ጋር ተዋወቅኩኝ። ጥሩ ልጅ ነው። ማውራት ጀመረናል። ትኩረት ይሰጠኛል፣ ያዳምጠኛል። ለዚህም ደስ አለኝ፣ ወደድኩ። መጨረሻ ጊዜም ወደ ሀገር ቤት ሲሄድ ተገናኝተን ነበረ። ተንከባክቦኝ ጥሩ ጊዜ ያሳልፈን ነበር የሸኘኝ። ብቻ በጣም ተግባባን። የትዳር ወሬም ማውራት ጀምረናል። የራሱ ትንሽዬ ንግድ አለችው፣ ጥሩ ይሰራል። ከጥቂት ጊዜ በኋላ አንድ ቀን በስልክ ስናወራ ድምፁ ቀዘቀዘብኝ። ሄሎ ሰላም። ሰውልዬ እንዴት ነህ? ደህና ነኝ። አይ ትንሽ ስራ ላይ ሆኜ ነው። ምን ነው? ሰውልዬ ግን በደህና በተደጋጋሚ ስደውልልህ እኮ አታነሳ። በጣም ጨቅጭቄው እንዲያወራልኝ አደረግኩት። እንደማታውቅ ነገሩኝ። ግን በደህና ነው? ያው ስራ እንደሚበዛብኝማ በተደጋጋሚ ነግሬሻለሁ እኮ። ምን ነው ስለው አይ ምንም ምናምን አለኝ። ግን ሰውልዬ እንዳትጎዳ እረፍት ብታደርግ ግን ጥሩ ነው። እቃ ለሱቅ ላስገባ ብዬ ብር ጎደለኝ። እሺ በቃ ሰውልዬ ልንገርህ። በዛ ላይም ደግሞ ብድር ምናምን ነበረብኝ፣ በጣም እያስጨነቁኝ ምናምን አለኝ በጣም ተከፍቶ። እኔም ስጨናነቅ ሳየው አሳዘነኝና ለምን አትነግረኝም እንረዳዳለን እኮ ብዬ 250 ሺህ ብር ላኩለት። በጣም ተደሰተ። ከዚያም በኋላ ለሳምንት ምናምን ካወራን በኋላ ጠፋ። ምን ሆኖ ነው ብዬ በጣም ተጨነቅኩ። ለ2 ሳምንት ጠበቅኩትና በአክስቴ በኩል ጓደኛዋን ስጠይቃት ከኔም ጋር ከተገናኘን ቆየን፣ ሰፈር ቀይሯል አለችኝ። ምን አደጋ ደርሶበት ይሆን ብዬ በጣም ተጨንቄ ሳለ የኔና የሱን ግንኙነት የምታውቅ አንድ ጓደኛዬ ፌስቡክ ላይ በቬሎ በሱፍ በቆንጆ ድግስ የተሞሸረበትን ፎቶ ላከችልኝ። በጣም ደነገጥኩኝ። ተገብልጥፋ ከፊት ራቅ የውስጥ እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብርድ። ደግሞ የሚገርመው ፎቶ ላይ ያለችው ልጅ ያጎቴ ልጅ ናት ብሎ አብሮ የተነሱትን ፎቶ ከዚህ በፊት አሳይቶኝ ነበረ። በጣም አዘንኩኝ። ሳጣራ ለካ 4 ዓመት የቆየች ፍቅረኛው ናት እና እሱም እኔ በላኩለት ብር ደግሶ እንዳገባት ሰማሁ። ምን ይባላል ብዬ በጣም አዘንኩኝ። ብቻ ብዙ ሳላጣ በጊዜ በማወቄ ፈጣሪን አመስግኜ ህይወቴን ቀጠልኩኝ።